ዛሬ እንግዲህ አቶ ደረጀ በሚያሳዝንና በሚገርም ሁኔታ የማርቲን እህት መድኃኒትን አስወጥቶ ከቤት አባረራት። አቶ ደረጀ በሚገርምና በሚያሳዝን ሁኔታ መድኃኒትን ከመምጣቷን በፊት ለእኛ ለቤታችን አስፈላጊና ልጆቼንም ሆነ ትዳሬንም ታስቸግራለች በሚል ፈርቶና ጠርጥሮ ነበር። በስተመጨረሻም እንግዲህ መድኃኒት እዚህ ቤት ከመጣች ጀምሮ ልጆቹን በማሰቃየትና እንደዚሁም ተንኮልና ሴራዋ ሊያልቅ አልቻለም። አብዬልን እንግዲህ ከድሮ ማንነቷ ተቀይራ እህቷን እየወደደችና እንደዚሁም ደግሞ ስብዕናዋን አስተካክላ በስነ ምግባር እየኖረች ባለችበት ሰዓት በእሷ ምትክ ደግሞ የማርቲ ታናሽ እህቷ መድኃኒት ቤቱን በተንኮልና እንደዚሁም ደግሞ ከዳጣ ጋር ያላትን ነገር አቀሳስራ ከቤት ለማስወጣት ነገሮችንና ችግሮችን እየደራረበች ትገኛለች። መድኃኒት ከሰው የፈጠነች እስስትና እንደዚሁም ደግሞ አስቸጋሪ የእናት ወድ ዝንጉርጉር ነው የሚባለው ነገር አሁን መድኃኒት እውነት በማርታ እግር ነው የወጣችው የሚያስብልና በጣም አስገራሚ ፍጡር ነች። መድኃኒት የማትሰጠነት ሰው ሴራና የማታደርገው ተንኮል የለም። ተንኮሉና ሴራዋን ደግሞ ዳጣን ከቤት ውስጥ ለማባረር መሆኑን አብዬል ግን በሚገርምና በሚደንቅ ሁኔታ እንደ ዛሬው አስደስታንና ብዙ ኮሜንታተሮችና ኮመንታቶች እንዳሉትም ከሆነ ተመልካቾችና አድናቂዎች አብዬል የክፉ ቀን የክፉ ቀን እህትሽን ስለደገፍሽና ከእህትሽ ጎን ስለቆንሽና እውነታው እንዲወጣ ስላገሻት በጣም እጅግ ደስ ብሎናል ብለውም የማዳም ቅመሞች እንደዚሁም ደግሞ አስገራሚ ኮመንታተሮች ኮምተዋል። አብዬን በጣም የሚገርምና እህቷን ትጠላትና ከቤት ውስጥ ለማባረር ያልጣረችው ሴራ እንደሌለ እናውቃለን። ዛሬ ግን አክስቷን እንኳን መስማት አቅቷትና አክስትየዋ ብጠነስስም ግን ዳጣ እንዳላደረገችው ለእናቷ አስረድታለች። እጅግ በጣም የሚገርም ለውጥና የሰው ልጅ ለካ አንዳንድ ጊዜ ባለበት አይቆይም የሚባለውን ነገር በአብዬል አይተነዋል። አብዬል ዳጣን ላለማባረር ከቤት ውስጥ እንድትወጣላት ያልጣረችውና ያልፈነቀለችው ጉድጓድና ድንበር የለም ነበር። አሁን ግን አሁንም ምንም ቢሆን እህቴ ናት። እሷ የጥላቻ መንፈስ ከዳጣ ስላደረባት ነው እንጂ እመኒኝ እማዬ ዳጣ ይህን ነገር ልታደርግ አትችልም። ከፈለግሽ ደግሞ ካላመንሽ ደግሞ እኔ ሁሌም ቢሆን እውነታውን ነው የምናገረው። ነገር ግን አልታመንም። አሁን ግን ማስረጃ ይጃለሁ ብላ ተናገረች። ወይዘሮ ማርታ እንደዚሁም ደግሞ ቤቷን ወዳጅና ባሏን ወዳጅ ልጆቿን የምትወድና ለሰራተኛና ለጠባቅ ለሐረስ እንኳን ፈታ ዘና ያለች ቅልብ ያላት ሴትዮ ናት። እንግዲህ ወይዘሮ ማርታ እህቷ በመጣችበት እግሯ እንድትወጣና ቤቱን ለቃ እንድትሄድ ከአንዴም ስንቴ አቶ ደረጀ አናግሯታል። ሆኖም ግን አንቺ ስነግርሽ እምቢ ስላልሽኝ በገዛ እጄ ግን አሁን በልጆችና በትዳሬ የመጣች እህትሽን አስፈንጥሬ ስሌዋን ሲጣርጌ ነው የማወጣው ብሎ ተናገረ። ከዚህም በፊት ብዙ ነገሮችን አስጠንቅቄሻለሁኝ። አንቺ ግን ልትሰሚኝና ልተገብሪው ባለመቻለሽ በጣም አዝናለሁ። ማርቲ እኔ ያከብርሻለሁ፣ እወድሻለሁኝ። ቢሆንም ግን እህትሽ መድኃኒት አስፈላጊ ሰው መርዝ ናት። መድኃኒት ከመባል ይልቅ መርዝ ብትባል ይሻል ነበር ብሎም ስሌዋን ይዞ ከነ ኮተቷና ከነቅራቅንቦ አውጥቶ ጥሏታል። በሚገርምና በሚያሳዝን ሁኔታ ወይዘሮ ማርታም እንግዲህ ደሬ ይቅር በለኝ፣ እውነትም አንተ እኮ አስቀድመህ ነግረኸኛል፣ እኔ ግን አለመስማቴ ነው በማለትም ወይዘሮ ማርታ ተናገረች። እንደዚሁም ደግሞ ቤት ውስጥ ተወዳጅና የዋህ የምትባለው ውሃ
የዳጣን ስልክ በሰጠችበት ሰዓት ወይዘሮ ማርታ ሻወር በወሰደችበት ሰዓት ተደብቃ ቀረጸቻት። ያን የቀረጸችውን ተንኮል ደግሞ ዳጣ እኮ እንደዚህ አድጋሻለች በማለትም መድኃኒት እህቷ ጋር ነበር ሴራው የተሴረባት። ሆኖም ግን አብየል ደግሞ እንደምንም ብላ ከጀርባዋ ሁና ስለቀረጸቻት ምን ማድረግ እንዳለባትና ተንኮሉን ሁሉ የእሷ እንደሆነ አውቃለች። እጅግና በጣም ያሳዘነኝና የገረመኝ ነገር ግን አንዳንድ ጊዜ የሰዎች ክፋትና ተንኮል ምን ድረስ እንደሚሄድም በጣም አስተማሪ ሆኗል። አቶ ደረጀ ለቤቱና ልጆቹን ወዳጅ እንደዚሁም ደግሞ ሚስቱን አክባሪ እንደዚሁም ደግሞ ልጆቹን ወዳጅ እና ልጆቹን የሚናገርበት ሰው እንደማይወድና ትዳሯን የፈታችና የራሷን ትዳር ብርቁስቁስ አርጋ ልጆቿን የበተነ ሴትዮ አሁን ደግሞ እኔ ቤት ይሄን ድራማ ሁለተኛ ልትሰራ አትችልም፣ ከዚህም በፊት ነግሬሻለሁኝ በማለትም ወይዘሮ ማርታን ለማረጋጋት ሞከረ። እንግዲህ መድኃኒት እህቴ እኔን አታምንኝም፣ ከዚህ በኋላ ግን የምታምኔው ልጅሽን ነው፣ በአብይል ምክንያት እኔን አላመንሽኝም ብላ ተናገረቻት። ሆኖም አብይል አትዋሽም፣ ሁል ጊዜም ቢሆን ግን እኔ ልክ ነሽ ብዬ ማለትም ስለማልፈልግ እንጂ እውሸትን አትወድም። ይሄ ተግባርሽ ደግሞ የምታደርጊውና የምትሰሪውን ነገር እየተከታተልኩሽ ነው አለቻት። መድኃኒት በሚገርምና አሪዩ ክሬዚ ይሄንማ አታረግም እንዴ ምን ሆናለች በማለትም ወደ ኤቢ ጋር ሄደች። ኤቢን እኔ ይሄን ነገር ላንች ብዬ ነው ያደረግኩት፣ ዳጣ ከቤት ከወጣችልሽ ይሄን ጠንበለል ጎበዝ እኮ ያንቺን ማድረግ ትችያለሽ፣ ላንቺ ስል ነው ስትላት፣ ቢሆንም እንደዚህ አይነት ድርጊት ልቀበልና ሊሆን አይችልም፣ ህሊና አይፈቅድም አለቻት። አብይል በጣም ብዙ ነገሮችን አድርገሽልኛል፣ ለሁለተኛ ጊዜ ነጻነቴን አውጀሽልኛል እህቴ አመሰግናለሁ ታላቄ ብላ ዳጣ አብይልን አመሰገነቻት። እጅግ በጣም ደስ የሚልና የእህትነት ፍቅሯንም ገልጻላታለች። እንግዲህ እህቴ መሆንሽንና በነጻነት የምናወራበትን ቀን አባዬ ለእናቴ ከነገራት በኋላ ነው ብላም አብይል መለሰቻት። እሺ ችግር የለውም አለች። አብይልና ዳጣ የሆዳቸውን እያወሩ እንግዲህ ኤቢ በክላሱ መታ ምንድን ነው ይሄ ነገር በማለትም ለእውነታው ተዘጋጂ ለጧት ተባብለናል ብለው ሁለቱም ተመካከሩ። እንግዲህ የመድኃኒትን ክፋትና የመድኃኒትን መርዝነት ሴራውን የተጠነሰሰውን እንግዲህ ኤቢ አክሽፋበታለች። መድኃኒት ከዚህ በኋላ ልትኖርም ልትሰራም የምትችለው ነገር ምንም ነገር እንደሌለ ተገንዝበናል። ውድና የተከበራችሁ የቻናል ቤተሰቦች